ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኖራ ዜና ቤተሰቦች ህዳር 30 2018 ዓ.ም ዜናዎችን ይዘን ቀርበናል። ስልጣናቸው ሊያበቃ ጫፍ የደረሱት አብይ አህመድ ጠላቶቻችንን እንደ ቅማል እናራግፋለን የሚል በትዕቢትና በእብሪት የተሞላ ንግግር አድርገዋል። አብይ አህመድ ወታደራዊ በሚባል ደረጃ ቅስቀሳ አድርገዋል። እጅ ይሰጣሉ ያላችኋቸው የፋኖ አመራሮች ለምን እስካሁን ድረስ እጅ አልሰጡም በሚል በነማስረሻ ሰጤና በአገዛዙ መካከል ከባድ አለመግባባት ተፈጥሯል። ዝርዝር የግንባር መረጃዎችንም ይዘናል። አሜሪካ በኢትዮጵያና በኤርትራ ብሎም በሶማሊያ መካከል ግጭቶች ሊነሱ ይችላሉ ስትል አስጠነቀቀች። ይህንንም የምናጋራችሁ ይሆናል። እንደገና ባገረሸው የድንበር ግጭት ታይላንድ በካምቦዲያ ላይ የአየር ጥቃት መፈጸሟን አሳውቃለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ፈቃደኛ ከሆናችሁ እነዚህ መረጃዎች በዝርዝር የምናጋራችሁ ይሆናል። የኖራ ኒውስ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አብይ አህመድ ካሳደጋቸው የኢህአዴግ መንግስት የወረሱት የብሔር ብሔረሰቦች ባህል ለማክበር በሀዲያ ሆሳዕና ተጉዘው ያደረጉት ንግግር አሳፋሪም አነጋጋሪም ሆኖ አልፏል። በሄዱበት ቦታና የተጓዙበት ክልል ለጦርነት እንጂ ለትምህርት ለስራና ለለውጥ የሚሆን ህዝብን የማይቀሰቅሱት አብይ አህመድ በሆሳዕናም ተገኝተው ይህንን አድርገዋል። ሆሳዕና ፕሮፌሰር በየነ ጴጥሮስና ወንድማቸውን ተዋጊ አውሮፕላን አብራሪ ወታደር ኮሎኔል በዛብህ ጴጥሮስን አፍርታለች። ሆኖም ግን አብይ አህመድ በአንድ ወቅት ያወደሷቸውን ፕሮፌሰር በየነ ጴጥሮስን ጠርተው ወጣቱን ለትምህርትና ለሰላማዊ ፖለቲካ መቀስቀስ ማንነታቸው አይደለምና አልፈውታል። በዛብህን ጠርተውና ወድሰው በኤርትራ ላይ የሰራውን ጀብድ የሀዲያ ወጣት እንዲቀጥለው ሲል ወታደራዊ ምልመላ ጥሪ አቅርበዋል። አብይ የድለላ ንግግራቸውና የጦርነት ቅስቀሳቸውን ቀጥለው ጠላቶቻችንን እንደዘቆማል እናራግፋለን ሲል ተሰምቷል። ሆኖም ግን ጠላቶቻችን ያሏቸው አካላት ማን መሆናቸውን በግልጽ የሚታወቅ ነገር ባይኖርም አማራ፣ የትግራይ፣ የኦሮሞና የኤርትራ ሌሎችም ህዝቦች መሆናቸውን በግልጽ ሲያሳዩ ኑረዋል። ከስልጣናቸው በስተቀር የኔ የሚሉት ነገር የሌላቸው አብይ አህመድ ለህልውናው ሲል አትግደኑኝ የሚል መብቱን የሚጠይቅ ሁሉ ጠላት መሆኑ ይታወቃል። እንደ ጸጉር ቅማል አራግፋቸዋለሁ እንደ ግል ጠላት የሚቆጥሩትና እየጠሉ የሚመሩት የኢትዮጵያ ህዝብ መሆኑ ልብ ሊባል ይገባል። ሆኖም ግን ህዝቡ እንደ ቅማል ላይ ሰፍሮበት አብይና ቡድኑን ለማራገፍ የተደራጀና እየታገለ መሆኑ ይታወቃል። እጅ ይሰጣሉ ያላችኋቸው የፋኖ አመራሮች ለምን እስካሁን ድረስ እጅ አልሰጡም በሚል በነማስረሻ ሰጤና በአገዛዙ መካከል ከባድ አለመግባባት ተፈጥሯል። ብሔራዊ ታድሶ ኮሚሽነሩ ምክትል ኮሚሽነር ደርቤ መኮንን የተፈረመ የማስጠንቀቂያ ደብዳቤ ተሰጥቷቸዋል። የታድሶ ኮሚሽኑ እጅ የሚሰጡ አባሎችን በኤግዚቢሽን መልክ ለማስጎብኘት በአዲስ አበባና በሌሎች ከተሞች እቅድ መያዙ ተገልጿል። በአጭር ጊዜ ውስጥም እንዲመጡ አድርጉ ሲል ቀጭን ትዕዛዝ አስተላልፏል። የህልውና ትግሉንና የአማራ ህዝብን የካዱት አቶ ማስረሻ ሰጤና መስፍን አባተ በጭንቀት ተሞልተው እባካችሁ ትንሽ ጊዜ ስጡን ሲሉ ተማጽኗቸውን አቅርበዋል። በተመሳሳይ መረጃ የጎንደር ጠቅላይ እዝ አመራሩን አርበኛ ተሾመ አበባውን እጁን ሊሰጥ ነው የሚል የሐሰት ቅንብር መሰረታዊ ስህተት በራሱ በአርበኛው አንደበት ተነግሯል። አርበኛው በዚህ ትግል ብቻዬን እንኳን ብቀር የምሰጠው እጅ የለም ሲል ተናግሯል። ጠላት ከፈለገ ያለንበትን ያውቃል፣ ይሞክረን እንዳመጣጡ አድርገን እናስተናግደዋለን ሲል ገልጿል። በአውደ ግንባር መረጃ ደግሞ አያሌው ብሩ ክፍለ ጦር በአገዛዙ ኃይል ላይ በወሰደው እርምጃ ታላቅ ድል መቀዳጀቱ ተሰምቷል። አፋፓ በላይ ዘለቀ እዝ 3ኛ ኮር አያሌው ብሩ ክፍለ ጦር ከሌሎች ክፍለ ጦሮች ጋር በመሆን ትልቅ ተጋድሎ በማድረግ ድል ሲቀዳጅ ከፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው ያገዛዙ ኃይል ግድያና ዝርፊያ እንዲሁም እገታ ፈጽሞ መሸሹ ነው የተነገረው። በሌላ ውጊያ በደቡብ አማራ ግንባር አሳምኖ እዝ የከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅተው በሸኖ ከተማ በመግባት በጠላት ላይ ከባድ ኪሳራ አድርሰዋል። የኃይለማርያም ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመቀናጀት በአዲስ አበባ 60 ኪሎ ሜትር ርቀት ላይ የምትገኘውን የሸኖ ከተማ ድረስ ዘልቆ በመግባት የብልጽግና አራይ ሰራዊት ረፍርፈውታል። የብልጽግና ዙፋን አስጠባቂ ሰራዊት
የሸኖ ነዋሪዎችንና በአካባቢው የሚገኙ ሰዎችን አስገድዶ ለስብሰባ እያስወጣ ባለበት ወቅት የኃይለማርያም ማሞ 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅቶ ሰርጎ በመግባት 3 ያገዛዙ ኃይሎችን እስከ ወዲያኛው ድረስ ሸኝቷል። 5ቱን ደግሞ አቁስለዋል። የፋኖ ጥቃት ያበሳጨው የብልጽግና ዙፋን ጠባቂ ሰራዊትም ያለ የሌለ ኃይሉን ከጫጫና ከአልቦ በማምጣት በ3 ግንባር አውደ ውጊያ ባካሄድም ከሽንፈቱ መትረፍ አልቻለም። ይህ ግስልስል ሰራዊት በፌጦ አላመስኖ ቀበሌ ግንባር ለማጥቃት ቢሞክርም አይቀጡ ቅጣት ተቀጥቶ ወደ መጣበት ተመልሷል። በመጨረሻም የኃይለማርያም 4ኛ ቦጋለ ሬጅመንት የአባት አርበኛ ጋር በመተጋገዝ ያገዛዙ ያቀደውን ስብሰባ በኃይል በማቋረጥ በሰላም ወደ ምድብ ቦታቸው ተመልሰዋል። አሜሪካ በኢትዮጵያ በኤርትራ እንዲሁም በሶማሊያ መካከል ግጭቶች ሊነሱ ይችላሉ ስትል አስጠነቀቀች። ዩናይትድ ስቴትስ በአፍሪካ ስትከተል የነበረችውን ስልት የሚቀይር አዲስ ብሔራዊ ስትራቴጂ ይፋ አደረገች። አሜሪካ በተለያየ ግጭት አውድ ውስጥ የምትገኝ ነው። የግጭት መከላከልና መፍታት አዲሱ ስትራቴጂ ሁነኛ ምላሽ መሆኑ የተገለጸ ሲሆን ለአፍሪካም ደግሞ ቅድሚያ የሚሰጥ አካባቢ ተብሎ ተለይቷል። ሰነዱ ኢትዮጵያ በኤርትራ በሶማሊያ ያሉትን ዘላቂ ውጥረቶች አጽንኦት በመስጠት ያለ ቅድመ መከላከል ዲፕሎማሲ ብቅ የሚሉ ግጭቶችን ሊባባሱ እንደሚችሉ አስጠንቅቀዋል። በተጨማሪም ስትራቴጂው ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ መካከል ያለውን አለመግባባት፣ በሱዳን ያለውን ግጭት አቁሞ ሌሎች ችግሮች ባሉባቸው ቀጠናዎች የሚካሄድ ድርድሮች አሜሪካ የድርሻዋን ለመወጣት ፍላጎት እንዳላት አሳይቷል። በተጨማሪም ስትራቴጂው ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ መካከል ያለውን አለመግባባት፣ በሱዳን ያለውን ግጭት አቁሞ ሌሎች ችግሮች ባሉባቸው ቀጠናዎች የሚካሄድ ድርድሮች አሜሪካ የድርሻዋን ለመወጣት ፍላጎት እንዳላት አሳይቷል። ስትራቴጂው በአፍሪካ አንዳንድ እስላማዊ ታጣቂዎች እንቅስቃሴ መነሳቱን በተመለከተ ማስጠንቀቂያ ቢሰጥም ዩናይትድ ስቴትስ በአገሪቱ ለረጅም ጊዜ ወታደሮችን ከመላክ እንደምትቆጠብ አመልክቷል። በአጠቃላይ አዲሱ ብሔራዊ ደህንነት ስትራቴጂ አሜሪካ በአፍሪካ ላይ ያላትን ተሳትፎ በይበልጥ በንግድ ላይ ያተኮረ መሆኑን የሚያመለክት ሲሆን ኢኮኖሚያዊ ሽርክናዎችን ከቀጠናዊ መስተጋብር ጋር በማቀናጀት አፍሪካን ቀንድ በዲፕሎማሲ ቅድሚያ የሚሰጣቸው ቀጠናዎች መሃል አስቀምጧል። እንደገና ባገረሽ የድንበር ግጭት ታይላንድ በካምቦዲያ ላይ የአየር ጥቃት መፈጸሟን አሳውቃለች። የታይላንድ ጦር በካምቦዲያ ጥቃት 2 ተዋጊ ወታደሮችን እንደገደሉና 4ቱን እንዳቆሰሉ የካምቦዲያ ጥቃት ለመመከት የተለያዩ ወታደራዊ ኢላማዎች ላይ የአየር ጥቃት ተሰንዝሯል። የካምቦዲያ ጦር በኩል ጥቃቱን የፈጸመችው ታይላንድ መሆኗንና እስካሁን ድረስ አጸፋዊ ምላሽ አለመሰጠቱን አሳውቃለች። በማሌዥያ እና በዶናልድ ትራምፕ ጥረት ወደ ስምምነት መጥተው የነበሩ ሁለቱ ሀገራት አሁን ግን ወደ ግጭት አምርተዋል። ያለፈው ሐምሌ ላይ ተነስቶ የነበረው ለ5 ቀናት የዘለቀው የድንበር ግጭት ቢያንስ 48 ሰዎች ሲገደሉ 300,000 ሰዎች ከመኖሪያ ቦታቸው ተፈናቅለዋል። ታይላንድ እንዳስታወቀችው ትናንት በደቡብ ምስራቅ የሀገሪቱ ክፍል ሲሳክስ ለ35 ደቂቃ የቆየ ግጭት ተካሂዷል። ዛሬ በድንበር ላይ የሚገኙ የታይላንድና የካምቦዲያ ወታደሮች ተኩስ ከፍተዋል። ትራምፕ በማሌዥያ የተካሄዱ የእስያ ጉባኤ ታድመው የተኩስ አቁም ስምምነት ተፈርሟል። ትራምፕ ለደቡብ እስያ ታላቅ ቀን ነው ሲል ተሰምቷል። ስምምነቱ በተፈረመው ሁለተኛ ቀን ውስጥ በካምቦዲያ ድንበር አቅራቢያ በፈነዳ ቦምብ 2 የታይላንድ ወታደሮች መጎዳታቸውን አስከትሎ ታይላንድ ስምምነቱን እንደማትቀበል አስታውቃለች። ትራምፕ ለኖቤል ሽልማት ያጨችው ካምቦዲያ ግን የሰላም ስምምነቱን ለመተግበር በተደጋጋሚ ገልጻለች።